10 ዓመት ታዳጊ ልጅ ነው። የስንት ዓመት? 10 ዓመት። ሁሌ መስጂድ ይሰግዳል ሰላት። የዚህ ልጅ ጠቢዓው ኢማሙ ወለዷሊን ሲል ከሰዎቹ ተነጥሎ አሚን ብሎ ይረብሻል። ኢማሙ ታገሱ ታገሱ ታገሱ። አንድ ቀን መግሪብ በኋላ ሰብር አሳጣቸው። ረብሻው ማለት ነው። አሚን ጮሁ ተነጥሎ ማለት ነው። ያዙትና በቁጣ ለምንድነው የምትረብሸው አሉት። አንተ ለምን ተነጠለ አሚን ትላለህ ከሰው ሲሉት ያ በልጅነት ፊቱ እንባ ባዘለው አይኑ እኔ አለ ቤታችን የመስጂዱ ጎረቤት ነው አለ። አባቴ ሰላት አይሰግድም፣ እኔ ጮክም ብለው አለ ድንገት አባቴ ድምፄን ሰምቶ ሰላት ይሰግዳል ብዬ ነው ደስ ብሎታል። ያኔ ኢማሙ ተንቀጠቀጡ። ኢማሙ አፋቸው ተያዘ፣ መልስ አጡ። ሰፈሩን ሰው አጠያይቀው የአባቱ ቤት ሄዱ። አባቱ ቤት ሄደው ልጁ መስጂድ የሰራውን ሲነግሩት አባቱ እንባው ፈሰሰ። ተውበት አረገ፣ የሰላት ሰው ሆነ።